ምናልባት ሊጠቅማችሁ ይችላልና ይህንን መልእክት በመስማት ከጠቀማችሁ ለሌሎች ሼር፣ ኮፒ ሊንክ አድርጉልኝ። እግዚአብሔር ይባርካችሁ። ሁልጊዜም በአእምሮዬ ላይ የሚመላለስ ቤተክርስቲያን አሁን ያለችበትን ሁኔታ ሳይ፣ ወንድሞች እህቶች አሁን ያሉበትን ሁኔታ ሳይ፣ ሁልጊዜም በልቤ ውስጥ የሚመላለስ አንድ የእግዚአብሔር ቃል ክፍል አለ። እርሱም እግዚአብሔር አምላክ ቃየል አቤልን ወደ ሜዳ እንውጣና እንጫወት በዛ ብሎት ወደ ሜዳ ይዞት ሄዶ እንደገደለው እግዚአብሔር አይቷል። ምክንያቱም በምድረ በዳ ሰው ባሌለበት ቦታ እንጫወት ብሎ ይዞ ሄዶ ወንድሙን እንደገደለው እግዚአብሔር ተመልክቷል። ነገር ግን እግዚአብሔር ወደ አቤል ወደ ደሙ እግዚአብሔር ስለተመለከተ ደሙ ወደ እኔ እየጮኸ ነው ብሎ እግዚአብሔር ወደ ቃየል መጣ። ወንድም የታል ብሎ ጠየቀው። ወንድም ሲለው አላውቅም፣ እኔ የወንድሜ ጠባቂ ነኝ ወይ አለው። እግዚአብሔር አምላክ ያደረገውን የሰራውን ነገር እግዚአብሔር ሳይ ቀርቶ አይደለም፣ ተመልክቷል። ነገር ግን ጠየቀው፣ ወንድም የታል አለው። ወዳጆቼ ሆይ በእኛ ምክንያት፣ በእኔ ምክንያት፣ በአንተ ምክንያት፣ በአንቺ ምክንያት ምናልባት ስንቶች ከቤተ ክርስቲያን ወጥተው ይሆን? ስንቶች ከመንገድ ስተው ይሆን? እኛን ተመልክተው የኛ ማንነት አሰናክሏቸው፣ የኛ ሁኔታ፣ የኛ ተግባር ስንቶችን ከመንገድ አውጥቶ ይሆን? ምክንያቱም ሰሞኑን አንዳንድ ሰዎችን ቲክቶክ ላይ ያየውኝ ከቸርች ብዙ ሰዎች እየጠፉ ያሉት በሰይጣን ምክንያት ሳይሆን በሰዎች ምክንያት ነው የሚሉ ብዙ ሰዎችን ቲክቶክ ላይ እየፖሰቱ አየውኝና ሁሌም የምገረምበት፣ ሁሌም ራሴ እንድጠይቅ የሚያደርገኝ የእግዚአብሔር ቃል ክፍል ነው። ምክንያቱም እውነት እኮ ነው ወዳጆቼ ሆይ፣ ዛሬም እግዚአብሔር አምላክ የቤተ ክርስቲያን መሪዎችን፣ ሽማግሌዎችን፣ አገልጋዮችን፣ እህቶች፣ ወንድሞችን ኳየር ውስጥ ትላንትና አብራን ስትዘምር፣ ስትሰብክ፣ ስታገለግል የነበረች እህቴ፣ ወንድሜ እግዚአብሔር ዛሬም የሚጠይቅ አይመስላችሁ? በእውነት እኔ እግዚአብሔር እየጠየቀ ያለ እንዳለ ነው በደንብ የሚሰማኝ። ወንድሜ የታል ይላል እግዚአብሔር። እህትሽ የታለች ይላል እግዚአብሔር። በእኛ ምክንያት ስንቶች ተሰናክለው ከመድረክ ወርደዋል። በእውነት በአገልጋዮች ሴራ፣ በአገልጋዮች ወጥመድ፣ በአገልጋዮች ክፋት፣ እርስ በርስ ከመቀናናት የተነሳ ስንቶች ከመድረክ ወርደዋል። ስንቶች እግዚአብሔር ቤት ከመምጣት ቀርተዋል። እንዲህ ከሆነስ ይቅርብኝ፣ ወንድምነት እህትነት በጌታ መሆን እንዲህ ከሆነማ ይቅርብኝ ብለው እውነት ስንቶች ከእግዚአብሔር ቤት ቀርተዋል። ወዳጆች በእውነት እግዚአብሔር ከዚህ ይጠብቃል። በእኛ ምክንያት ሰዎች ተሰነካክለው ከሚወድቁበት ውድቀት እግዚአብሔር ይጠብቃል። በእኛ ምክንያት ሰዎች ቤተክርስቲያን መምጣት እስኪጠሉ ድረስ ህይወታቸው የሚመረርበት እግዚአብሔር ከዚህ ህይወት እግዚአብሔር አምላክ ይጠብቃል። በእውነት ዛሬም ቤተክርስቲያን፣ ዛሬም ወንጌላውያን፣ ዛሬም ነቢያት፣ ዛሬም ዘማሪዎች፣ ዛሬም በቤተክርስቲያን የሚያገለግሉ መጋቢዎች፣ እረኞች፣ ቤተክርስቲያንን የሚመሩ ሰዎች ወንድሜ የታለ ብለው፣ ወንድሜ እህቴ የታለች ብለው መፈለግ የሚችሉበትን ማስተዋልና ጥበብ እግዚአብሔር አምላክ ያድለን። እግዚአብሔር አምላክ ያድለን። በእውነት መንፈስ ቅዱስ ይህንን መንፈስ ያድለን። ይህን ጸጋ ይስጠን።